ከእግራችን በታች የሥልጣኔ መሠረት ነው። ለብዙ ሺህ ዓመታት በሰው እጅ የተለወጠ አፈር። ነገር ግን ይህች ጨለማ ምድር ዓለምን ስለመመገብ የምናውቀውን ሁሉ የለወጠውን ምስጢር ትሰውራለች። በ19ኛው ክፍለ ዘመን የሕዝብ ብዛት እየጨመረ ሲሄድ ገበሬዎች ችግር ገጥሟቸው ነበር። የምድር የተፈጥሮ ንጥረ ነገሮች ሊተኩ ከሚችሉት በላይ በፍጥነት እየሟጠጡ ነበር። ዓለም ማዳበሪያ እያለቀ ነበር። በ1909 ጀርመናዊው ኬሚስት ፍሪትዝ ሃበር ናይትሮጅንን ከአየር በተሳካ ሁኔታ በማውጣት ኮዱን ሰነጠቀ። ካርል ቦሽ ሂደቱን አሳድጎታል እና በ1913 የሃበር ቦሽ ሂደት ተወለደ። አየርን ወደ አቡ ይለውጡ። በ1950ዎቹ ሰው ሰራሽ ማዳበሪያ ማምረት ፈነዳ። የሰብል ምርት በእጥፍ ከዚያም በ3 እጥፍ ጨምሯል። አረንጓዴው አብዮት ተወለደ። እናም የሰው ልጅ በመጨረሻ ረሃብን ያሸነፈ ይመስላል። ነገር ግን ይህ የተትረፈረፈ በድብቅ ዋጋ መጣ። የማዳበሪያ አጠቃቀም እያደገ ሲሄድ ያልተፈለገ መዘዙም እንዲሁ። በውቅያኖሶች ውስጥ የፈሰሰው ዝናብ የሞቱ ዞኖችን ፈጠረና ናይትረስ ኦክሳይድ ልቀት ፕላኔታችንን ማሞቅ ጀመረ። የሜክሲኮ ባሕረ ሰላጤ የሞተ ዞን አሁን ከ6,000 ካሬ ኪሎ ሜትር በላይ ይሸፍናል። በእያንዳንዱ የበጋ ወቅት የኦክስጅን መጠን ይወድቃል። ምንም ነገር ሊተርፍ የማይችል የውሃ ውስጥ በረሃ ይፈጥራል። ነገር ግን ይህ የበለጠ ትልቅ ጥያቄ ያስነሳል። ፕላኔታችን ሳናጠፋ 8 ቢሊዮን ሰዎችን እንዴት እንመግባለን? መልሱ ይህንን ችግር በፈጠረው ቴክኖሎጂ ላይ ሊሆን ይችላል። ትክክለኛ ግብርና ማዳበሪያን በቀዶ ጥገና ትክክለኛነት ለመተግበር ሳተላይቶችን እና AI ይጠቀማል። ድሮኖች፣ የካርታ ሜዳዎች፣ ዳሳሾች የአፈርን ጤና ይቆጣጠራሉ እና ስማርት ሲስተሞች እጽዋቶች በሚያስፈልጋቸው ጊዜ በትክክል ያደርሳሉ። ይህ በእንዲህ እንዳለ ኦርጋኒክ እና እንደገና የሚያዳብሩ የግብርና ዘዴዎች ከተፈጥሮ ጋር ሳይሆን ከተፈጥሮ ጋር መስራት እንደምንችል እያረጋገጡ ነው። ሽፋን ያላቸው ሰብሎች፣ የሰብል ሽክርክር እና ማዳበሪያ አመርቂ ውጤት እያሳዩ ነው። የማዳበሪያ ታሪክ የሰው ልጅ የፈጠራ ታሪክ ነው። አንድን ችግር የመፍታት ችሎታችን፣ አዳዲስ ችግሮችን ብቻ ለመፍጠር። በዚህ መስቀለኛ መንገድ ላይ ስንቆም እኛ መጠየቅ አለብን፣ የበለጠ ዘላቂ የሆነ የወደፊት እድገትን ለማግኘት ካለፈው ሕይወታችን መማር እንችላለን?